ማንም የሞት ቀን አብሮ አይቀበልም። ኤግዛክትሊ የሀፍት ዶይት ተራ ሆኖ መኖርም ዋጋ ያስከፍላል። ከተራነት ህይወት ለመውጣትም ዋጋ ትከፍላለህ። አንተን የምትመርጠው ማለት ስትኖርም አንተ መኖር አለብህ። ብዙ ጊዜ ሰዎች ምን ይሉኛል ብለው ነው አይደለ ብዙ ነገሮችን የማያደርጉት። ግን እኮ አንድም ሰው ስላንተ አያስብም። ስላንተ ማሰብ የሚጀምሩት እንደውም ምን ሲሉ መሰለህ እነሱ አንተን ካስቀመጡበት ጎሬ ውስጥ ወጥተህ የሆነ ነገር ማድረግ ከጀመር ኤቭሪባዲ ቢጊንስ ቱ ቶክ አባውት ዩ። የዛን ቀን ነው ስላንተ የሚያወሩ። እዛኛው ውስጥ ከኖርክ ማንም አያስታውስም። ምንም እንትን የሚያደርገኝ ነገር የለም ማለት ነው። በሌላ አነጋገር ሁሉም ሰው ግን የየራሱ ሸክም የየራሱ ችግር እንዳለው ማወቅ ያስፈልጋል። ሁሉም ሰው ኦኬ። ስለዚህ የኔን ችግር የኔን እንትን መፍታት ያለብኝ ያን ስናደርግ ግን አብረውን ያሉትን በሚጠቀልል መንገድ ማድረግ ይኖርብናል ማለት። አሁን ቅድም ስለ ፐርፐስ አውራ የነበረው ይሄ ነው። ይሄን ዲሲዥን ካለፍን ከዛ በኋላ ቁጭ ብለን ኦኬ አደርጋለሁ በቃ ይሄን መንገድ ነው የምከተለው ካል ጊዜ ወስደን ቁጭ ብለን ዲዛይን ማድረግ ነው የሚጠበቅብን ማለት ነው። ዲዛይን ማድረግ ነው የሚጠበቅብን። ኦኬ እኔ ምን ተሰጥኦ አለኝ? እኔ ምን ዝንባሌ ምን ፍላጎት አለኝ? በዚህ ነገር እነማንን ማገልገል እችላለሁ በዓለም ውስጥ? ይሄንን ቁጭ ብለህ ነው የምትሰራው። ግርግር ውስጥ የሚሰራ ነገር አይደለም። ለብቻ ቁጭ ብለህ በደንብ አድርገህ ትሰራዋለህ። የምታገለግላቸው ሰዎች በበዙ ቁጥር የምታገለግልበት ጥልቀት በጨመረ ቁጥር የዚህ ዓለም ተፈላጊ ሰው ትሆናለህ። ለምን ተፈላጊ የሚሆነው ለምን መሰለህ? ሰው ለሌሎች ሰዎች ቫልዩብል ስለሆነ ነው ሰው የሚፈለገው።